ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? ክብሩ ይስፋ ክብሩ ይስፋ። መቼ የሚሆን እናትና ልጁን ማመስገኔን አልተው። በጣም ያዘንኩበት ጉዳይ አለ። በጣም 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 የወያኔ ጭፍጨፋ ሊያቆም አልቻለም። ወያኔ ኢትዮጵያን መግደል፣ መጨፍጨፍ፣ የኢትዮጵያን ዘር ማጥፋት ቀጥሎበታል። ግን በጣም የሚያሳዝነኝ ነገር ወያኔ እየጨፈጨፈ ወያኔ እየገደለ ወያኔ እየበደለ ብዙ ጊዜ ችግር አሁንም የማየው ጸቡ ከማን ነው? ጨፍጫፊው ማን ነው? በዳዩስ ማን ነው? በማስረጃ የተቀመጠው አሁንም እያደረገ ማን ነው የሚለውና በውሸት ባሉባልታ የተቀመጡና ኢትዮጵያዊነትን የፋቁበት ሰዎች አሉ። ኢትዮጵያውያን አንድ ሰው ሲሞት ያመኛል፣ አይደለም በሄሊኮፕተር መጨፍጨፍ፣ አይደለም የኦሮሞ ልጅ መጨፍጨፍ። የሚያሳዝናችሁ ግን አሁንም ፔጄ ላይ መጥተው የሚሳደቡት የኦሮሞ ልጆች አማራን እንጂ እኔን እንጂ በወያኔ መጨፍጨፋቸው አልገረማቸው አይገርማቸውም። ሁሌም ችግር ያለባቸው ወያኔ መጨፍጨፉ አይደለም፣ ወያኔ መጨፍጨፉ አይደለም ችግራቸው። አማራን ነው ችግር ያለባቸው። ለእኛ ተዋጉልንና እኛ እንገንጠል ነው የኦሮሞ ጥያቄ። ለምንድን ነው የምታገልልህ? ኢትዮጵያዊነትን ሳታምንልኝ፣ አንድ መሆናችንን ሳታምንልኝ ተጋደልልኝ እንዳትለኝ፣ የኦሮሞ ልጅ እንዳትሉን። አማራዎቹን አብረን ርድ እያረግ ጅማ ላይ እየገደልክ እየጨፈጨፍክ ወያኔ እየገደለ ያንተን ልጅ የምታሳድደው ግን የአማራን ልጅ ነው። ዶንት ፕሌይ ዊዝ ሚ ዶንት። መታገል ካለብህ ችግር ያለብህ ከወያኔ ጋር ነው። ራስህ ትወጣው። ሌላ የኢትዮጵያ ሕዝብ እንዳጠራ አንታለልም። ከዚህ በፊት በወያኔ ታለናል። በወያኔ አማራ አይታለልም። የገደለብህ የጨፈጨፈብህ ወያኔ እያለ ጡት የቆረጠው ሚኒልክ ነው እያልክ ታወራለህ። የዛሬ 100 ዓመት ያልኖርክበትን ውሸት ወያኔ ስለተበተበ እሱን ታወራልኛለህ። ያማል። እኛ መሰደብ የለብንም። እኛ መነገር የለብንም። እኛን በክፉ አማራዎቹ መጥራት የለባችሁ። ትልቁ ችግራችሁ ምንድን ነው? አማራዎች እንደዚህ ያደረጉን ትላላችሁ። የአማራ ባንዲራ ነው ትላላችሁ። እኛ የወያኔን ባንዲራ ይዘን አይታችሁ ታውቃላችሁ? ወያኔ ያመጣውን ባንዲራ በእኛ አይታችሁ ታውቃላችሁ? አታውቁም። ብሌም የምታደርጉት ግን እኛን ነው። ወያኔ እየገደላችሁ፣ ወያኔ እየጨፈጨፋችሁ፣ እውነት እያረዳችሁ የኦሮሞ ልጆች አሁንም አማራን ብሌም ታደርጋላችሁ። እያልኩት ያለሁት ፖስትም ያረግኩት የለጠፍኩት ለሞቱት አዝኛለሁ። ማንኛውም ያዝናል። ያልበደሉ ሰዎች ባህላቸውን ሊያከብሩ የተቀመጡ ሰዎችን በሄሊኮፕተር ሄዶ ጨፍጭፏል። ወያኔ አይን ፊት ለፊት የሚገላችሁን ትታችሁ፣ ፊት ለፊት የሚጨፈጭፋችሁን ትታችሁ ዮናስ እንዲህ አለ ትላላችሁ። አዎ አህያውን ፈርቶ ዳውላውን ነው ወያኔን ታገላልብካለህ። አዎ የእኛን የአማራዎቹን ቁጥር የሚልህን የሚገርልህ የሚያርድህን ትተህ ማን ነው አማራና ኦሮሞ አንድ ነው እያለ ሲናገር የመጣው? ዮናስ ነው ወይስ የኦሮሞ ልጅ ነው? የኦሮሞ ልጅ አንድነቱን አያውቀውም። የኦሮሞ አክቲቪስቶች ጨርሶ የኢትዮጵያዊነት ስሜት የላቸው የለው።
የላቸውም። አንዳቸው የኦሮሞ አክቲቪስት የኢትዮጵያዊነት ስሜት የለው ነው። እኔ የተለየው ዘውር ነኝ ኦሮሚያ ብለው ነው የሚያወራው። ተለይተ ከሆነ እኛን አትጠይቀን፣ ኢትዮጵያውያን ሌሎቹን አትጠይቁን። ኑልን ተጨፈጨፈ እንዳትሉን። ኢትዮጵያውያን ነን፣ አንድ ነን፣ አንድ ባንዲራ ነው ያለን ኢትዮጵያንን ስትሉ መተን አብረን እናወራለን። ከዛ ውጪ እንዳትጠይቁ። አማራ ለአማራው በቂ ነው። ምንም ወያኔ ልገል ትፈልጋል፣ እንጋደላታለን፣ መስዋዕት እንከፍላለን። ኦሮሞ አልቀሱልን ብለን አንመጣ። never, we don't come to you, never። የአማራን ህዝብ ለመጨፍጨፍ ያቀዳችሁ፣ የአማራን ህዝብ ለመስደብ፣ የአማራን ህዝብ ለማዋረድ የመጣችሁ ብዙ ኦሮሞዎች አላችሁ። አልሰማህም? ወንድ ነኝ አልሰማህም? ችግር ያለብህ የሚጨፈጭፍ ወያኔ ጋ ነው። ከአማራ ላይ ተነስ። ከአማራ ላይ ሚኒሊክ ቆረጠ ምን እያልክ ወሬ እንዳታበዛልኝ። እዚህ የሚያርድልህ ፊት ለፊት አለ። ምድረ መሃይም እዚህ የሚያርድልህ የሚቀነጥስልህ እያለ ስለ ሚኒሊክ ታወራለህ። ዶማ ስለሆንክ የእናንተ አክቲቪስቶች የሚነግርልህ ስለ ሚኒሊክ እንጂ ስለሚገል አሁን ከሚያርደው በሄሊኮፕተር ከሚጨፈጭፈው ይልቅ ስለ ሚኒሊክ ታወራለህ። ደደቡላ ባናት ተዘግዘቅ። ዶን ካም ቱ ዋስ። የኦሮሞ ልጅ አማራን ይረዳል ብዬ ጎንደር ላይ መጥቶ አንድም ቀን አልጠብቀው። ጎጃም ላይ መጥቶ አያደርገው በፍጹም። የኢትዮጵያን ባንዲራ ይዞ የኦሮሞ ልጅ አይነሳም። ኖ አያደርጉትማ። በየቤታቸው ላይ ብትሄዱ የኦሮሞ ባንዲራ እንጂ የኢትዮጵያ ባንዲራ የለም። ኦሮሞ ቤት አንድ ቤት የለም የኢትዮጵያ ባንዲራ። ኢትዮጵያዊነታቸውን ክደዋል በገዛ እጃቸው። አብዛኛው የኦሮሞ ልጅ ክደዋል ኢትዮጵያዊነቱን። ችግር ያለብህ ከወያኔ ጋር ነው። ወያኔ ታገል። የአማራ ልጅ እንዳትሞኝ ከእንግዲህ ለማንም እንዳትሞኝ። የአማራ ልጅ አትሞትም፣ ለኦሮሞ ልጅ አትሞትም። ምክንያቱም የኦሮሞ ልጅ አይሞትልህም። እመነኝ በዚህ በአንድ ኢትዮጵያነት የኦሮሞ ልጅ አምኖ አያደርገውም። ወያኔ እየጨፈጨፈው እያረደው አማራ ላይ ነው የሚዘተው። ኖ ዶንት ፕሌይ ዊዝ አስ። የዛሬ 3 ቀን ሰላማዊ ሰልፋችሁን አይቼዋለሁ። ከልብ ነው ያዘንኩት። እኔ የኦሮሞን ልጅ ለማስደሰት ፍቅር እንደሆነ ለማሳየት ብዙ ነገር ጥሬ ነበር። እናንተ ግን ውስጣችሁ አይገኝም። ከሌላው ህዝብ የባሰ ለካ ቂመኛ እንደናንተ አይቶ አይታወቅም። ያላያችሁትን ያልነበረባችሁን እኛን ትናገራላችሁ። ኢትዮጵያዊነትን ለማጥፋት ብዙ ነገር ትዝታላችሁ። ተዋጋ። አሁንም ተናደድ፣ እበድ። አማራ ላይ መጣ እበድ። በሄሊኮፕተር የጨፈጨፈልህ እያለ እየገደለልህ አማራ ዮናስ እንዲህ ያለ በል የአማራ ባንዲራ ነው በል የኢትዮጵያን ባንዲራ። በጣም ነው ያዘንኩት። በጣም ምን ያህል ዶማ እንደተፈጠረ በዚህ ዘመን ወያኔ ጠምዝዟቸው ዘረኝነትን የሚያመልኩ ብዙ የኦሮሞ ልጆች አሉ። እየነገርኩ ነው። ዮኒ ማኛው ነኝ። ሌላውን ተው። እኔን ነው የምታናግረው ችግር ካለብህ። ማንኛውም ኦሮሞ ነኝ ባይ ኢትዮጵያዊ ነኝ ባይ እንነጋገራለን። ኦሮሞ ነኝ የምትል ባናት ተዘግዘቅ። ኢትዮጵያዊነት ያልቀደመብህ ኦሮሞ ባናት ተዘግዘቅ። ተፋለም ሄደ። እኔ ኢትዮጵያዊነት ይቀድምብኛል ከምንም በላይ ኢትዮጵያዊ ሞቶብኛል ብዬ ነው የማስበው። የኦሮሞ ልጅ አይደለም፣ ኢትዮጵያዊ ሞቶብኛል። መንግስቱ ኃይለማርያም ያለው ነገር ነበረ። ለአንድ ኢትዮጵያዊ 50 ሱዳን ነው እጠይቃለሁ ያለው ለአንድ ኢትዮጵያዊ።
እናንተ ግን በዘር አመናችሁ። የኦሮሞ ልጆች በዘር አመናችሁ፣ አመለካችሁበት። ባንዲራችሁ ጀዋርን አመለካችሁበት፣ ኦሮሞን አመለካችሁ። አምልክበት፣ ኖ ፕሮብለም። ችግር ሲመጣብህ ከወያኔ ጋር አማራ አግዘኝ እንዳትል፣ ሌላው የኢትዮጵያ ሕዝብ አግዘኝ እንዳትል አንሰማ። ችግር ሲመጣ አይደለም፣ በሰላሙ ጊዜ፣ በችግርም ጊዜ፣ በምንም ጊዜ ኢትዮጵያዊነትን አስቀድም። የዛኔ አንድ እንሆናለን። ኢትዮጵያን ያኑርልን። ወያኔን እንቀልልኝ። ከወያኔ ችግር አለብኝ፣ በጣም ችግር አለብኝ። የኢትዮጵያን ልጆች ደም እያፈሰሰ ነው፣ ደም እየጠጣ ነው፣ ጄኖሳይድ እያደረገ ነው፣ ጭፍጨፋ፣ የዘር ማጥፋት እያደረገ ነው። በዚህ ተባባሪው ግን የኦሮሞ ልጆች ናቸው። በዚህ ተባባሪው አብሮ ተጠያቂ እነ ጀዋር ናቸው። የኢትዮጵያ ልጆች ቢሉ ኖሮ ይሄ ሁላ ችግር አይመጣም ነበረ። የኦሮሞ ልጆች እያሉ ነጥለው ስላመጡ ነጥሎ ይጨፈጭፍልሃል፣ ነጥሎ ይጨፈጭፍልሃል። ምስኪን የሆኑ ልጆችን፣ ምስኪን የሆኑ የኢትዮጵያ ልጆችን ኦሮሞንን እያልክ ታውጃለህ። ኢትዮጵያዊነትን ጥላችሁ፣ ኢትዮጵያዊነትን ፍቃችሁ፣ ኢትዮጵያን ፍቃችኋል። ባንዲራችሁ የኦሮሞ እንጂ የኢትዮጵያ አይደለም። ስለዚህ ከኢትዮጵያ ጋር አትደራደር፣ በምንም ነገር አትደራደር። ራስህ ትወጣ። ዮኒ ማኛ